አለፈ ሁሉም አለፈ መከራው የተጣደፈ የጭንቁ አስፈሪው ማታ ተሽሯል አልፏል በጌታ። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን በተለይም ሐዘንተኞችን እንዲያጽናናልን ስራው ማጽናናት ስለሆነ ሁላችንም ደግሞ እንዲባርከን እንዲቀድሰን እንዲያስተምረን ቅዱስ ፈቃዱ ይሆንልን። አሁን በወንጌሉ ሲነበብ እንደሰማነው የዮሐንስ ወንጌል ምዕራፍ 5 ውስጥ በዚያ ታሪክ መሰረት እኔም ሙታን የሚሰሙት የሕይወት ድምፅ በሚል ርዕስ እንደ እግዚአብሔር ፈቃድ ትንሽ መልእክት አስተላልፋለሁ። ሙታን የሚሰሙት የሕይወት ድምፅ። ሙታን የሚሰሙት የሕይወት ድምፅ በወንጌሉ እንደሰማነው ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ አለ፣ ያው አሁን ነው ይላል። የእግዚአብሔር ልጅ እኛን ለማዳን እኛን የሆነ ፍጹም አምላክ ፍጹም ሰው ኢየሱስ ክርስቶስ ነው። እኛን ሆኖ ከድንግል ማርያም በቤተልሔም ተወልዶ ቀስ በቀስ አድጎ በዮርዳኖስ በተጠመቀ ጊዜ ሰማያት ተከፍተው የባህሪ አባቱ አብ ምንድን ነው ያለ? ደስ የምሰኝበት የምወደው ልጄ እሱ ነው። እስከሱ ድረስ የሰው ዘር በሙሉ አሳዝኖት ነው የኖረ እግዚአብሔር። በአዳም በሔዋን ምክንያት ሁሉም በደለኛ ስለሆነ አዝኖ ነው የኖረ። ግን ሰው የሆነው አምላክ ግን አስደሰተው። ለምን? ከሰው የሚፈልገውን ነገር ሁሉ በልጁ ሰው በሆነው አምላክ በኢየሱስ ክርስቶስ ስላገኘ እና ምንድን ነው ያለ? ደስ የምሰኝበት የምወደው ልጅ እሱ ነው፣ እሱን ስሙት ነው ያለ። እሱን ስሙት። የእሱን ድምፅ የምትሰማ ነፍስ የዘላለም ሕይወትን ያገኘች ናት። እንዲያውም በዮሐንስ ወንጌል ምዕራፍ 10 ውስጥ በጎቼ ድምፄን ይሰማሉ ይላል። በእስራኤል ባህል የምታውቁ ታውቃላችሁ። የእስራኤል በጎች እንደኛ ሀገር የሚነዱ አይደሉም፣ የሚከተሉ ናቸው። እረኛውም በፊታቸው ነው እንጂ የሚሄድ እንደኛ ከኋላ ሆኖ እየገረፈ አይደለም የሚነዳቸው እና የእረኛቸውን ድምፅ ያውቃሉ። የሚገርም ነው። ለምሳሌ 2-3 እረኞች በአንድ ላይ ተደባልቀው ቢቀመጡና መንጎቹ ቢደባለቁ አሉ። በኋላ እረኞቹ በጎቹን ይዘው ወደ ቤት መሄድ ሲፈልጉ ከበጎቹ ይቀድማሉ። እያንዳንዳቸው በጎች እረኛቸውን ያውቃሉ፣ በድምፁ ይለዩታል። ለዚህ ነው ጌታ በጎቼ ድምፄን ይሰማሉ፣ ከእኔ ያልሆነውን ድምፅ አይሰሙም ይላል። ስለዚህ የባህሪ አባቱ አብ እሱን ስሙት። እንኳን የባህሪ አባቱ አብ በስጋ እናቱ ድንግል ማርያም እንኳን በቃና ዘገሊላው ሰርግ ተአምር ጊዜ የሚላችሁን ሁሉ አድርጉ ነው ያለች። አባቱም እሱን ስሙት ነው ያለ። ድንግል ማርያምን የሚላችሁን ሁሉ አድርጉ ማለት የእሱን ድምፅ ስሙት። በሚላችሁ ነገር ሂዱ፣ ለሚላችሁ ነገር ታዘዙ። ስለዚህ ብልሆች እግዚአብሔር ለዓለም ያደረገውን
በመቀበል የእግዚአብሔርን ልጅ ኢየሱስ ክርስቶስን ይሰማሉ። ሊሰሙት የሚገባው ደግሞ እግዚአብሔር አንድያ ልጁን ለዓለም እንደሰጠ ከአዳም ጀምሮ እስከ ክርስቶስ የነበረውን ከክርስቶስ በኋላም ደግሞ እስከ ዓለም ፍጻሜ ያለውን የሰዎችን ዕዳ በሙሉ በሱ ላይ ነው ያደረገው። በልጁ የሁላችን ዕዳ በሱ ላይ ነው ያደረገው። ገላትያ 3 ላይ እንደሚናገረው የሰው ልጆችን መርገም የሰው ልጆችን ኃጢአት በሙሉ ጠቅልሎ የሱ አደረገ። ምንም በአጭር ቁመት በጠባብ ደረት ተወስኖ አንድ ሰው ሆኖ በቀራንዮ ቢታይም በአምላክነቱ በዓለም ሁሉ ምሉእ ስለሆነ የሁላችን በደል የመሸከም ኃይል አለው። ስለዚህ የሁላችን በደል እሱ እንደወሰደ ስለኛ እሱ ሞቶ ሞታችን እንደተደመሰሰ ከዲያብሎስ ባርነት ነፃ እንደወጣን መርገማችን ወደ በረከት እንደተቀየረ ነፃነታችን እንደተመለሰ እንዲያውም በእኛ ምክንያት ተረግማ የነበረች ምድር እንደተባረከች የሚያምን በእኛ ምክንያት እግዚአብሔር መልካም ነው። መልካም ስለሆነ የፈጠረውን ሁሉ ተመለከተ ይላል። እነሆ ሁሉም እጅግ መልካም ነበረ ይላል። እግዚአብሔር ቅዱስ ስለሆነ ርኩስ ነገር መፍጠር አይችልም። እግዚአብሔር መልካም ስለሆነ መጥፎ የሆነ ነገር መፍጠር አይችልም። ስለዚህ የፈጠረውን ሁሉ እጅግ ተመለከተ ይላል። እነሆ ሁሉም እጅግ መልካም ነበረ ነው። ምድር ራሷ መልካም ፍጥረታት ራሳቸው መልካሞች፣ መልካም ያልሆነ ፍጥረት አልነበረም። ነገር ግን እኛ ስናሳዝነው፣ እኛ ስንረገም ዘፍጥረት 3 ላይ እንደሚነግረን በእኛ ምክንያት ምድርም ተረገመች። አሁን በክርስቶስ ደም ምድር እንኳን ታጥባ እንኳን እኛ በእኛ ምክንያት የቆሸሸችው ምድር ታድሳ ታጥባ ቅዱስ ያሬድ ምን አለ? ምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድርም ደስታዋን ትግለጥ፣ ምክንያቱም በክርስቶስ ደም ታጥባለች። ስለዚህ ሰው በሆነው አምላክ በኢየሱስ ክርስቶስ በፈሰሰ ደሙ በተቆረሰ ሥጋው በሞቱ የእኛ መርገም እንደተወገደ ከዲያብሎስ ባርነት ነፃ እንደወጣን በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ፈርሶ ከእግዚአብሔር ጋር እንደታረቀ ከመላእክት ጋር እንደቀደመው አብረን እንደዘመርን ብንሞት እንኳን ክርስቶስ እንደሞተ ብንሞትም እንደተነሳ እንደምንነሳ ኪሩቤል ላይ ያለው ጌታ ኢየሱስ ክርስቶስ ዳግም እንደሚመጣ ዓለማት እንደሚያልፉ ሙታን እንደምንነሳ የምንነሳው ስንማር እንደሰነበት ነው። በተለወጠ አካል ብርሃንን ለብሶ ብርሃንን ተጎናጽፎ። ይህ ነው ደግሞ ከዓለም ጠበብት የተለየ ጠቢብ የሚያሰኘው ይሄ ነው። ከዓለም አዋቂዎች ከዓለም ልዩ ጥበባትን ካስገኙት የበለጠ የሚያሰኘውም ይሄ ነው። መሳሪያ አመድ ያደረገውን አውሬ የበላውን ውሃ የወሰደውን ገደል ገብቶ ተሰባብሮ በአጠቃላይ ወደ አፈርነት የተቀየረው እንዳልነበረ የነበረውን ፍጥረት ሁሉ ወደ መኖር በተለወጠ አካል ወደ መኖር ሊያመጣ እንደሚችል ሙታንን እንደሚያስነሳ የዘላለም ሕይወት መንግሥተ ሰማያትም ለልጆቹ እንደሚያወርስ እንደሚፈርድ የሚያምን ይህን አምኖ ያመነ የተጠመቀ ሁለተኛ ከእግዚአብሔር ተወለደ ማለት ነው። ከዚያ በኋላ ቃሉ የኖረ ድምፁን ሰማ ማለት ነው። ያመነ የተጠመቀ ሁለተኛ ከእግዚአብሔር ተወልዶ ክርስቲያን የተባለ የሆነ ክርስቲያን መባል ብቻ ሳይሆን የሆነ መባልና መሆን የተለያዩ ናቸው። መባል ብቻ ሳይሆን የሆነ እሱ የእግዚአብሔርን ልጅ ድምፅ ሰማ ማለት ነው። የእግዚአብሔርን ልጅ ድምፅ ስለሰማ አሁን ሕይወትን አገኘናል እና ቢሞት እንኳን በመቃብር ውስጥ ሕይወትን ይዞ ነው። ያን ድምፅ እንደቀረጸው ነው የሚሞት።
አሁን ሲመጣ የኛ ጌታ በቀጥታ በሚጠራን ጊዜ ሁላችንም እንነሳለን። እስኪ ጠራን ድረስ ግን መተኛት አለብን። ሳሙኤል የተባለው ነቢይ በአንዲት ዕብራዊት ሴት ጥበብ በአካለ ነፍስ መንፈሱን ጠራቸው ይላል መጽሐፍ ቅዱስ። እና ልረፍበት አለ ይላል። ድክም ብሎን ስንተኛ ያን ጊዜ የእኛን ድካም ያላወቀ ሊቀሰቅሰን ሲል ድካማችን የሚያውቅ እባክሽ ተይ፣ እባክህ ተው፣ ድካሙ ይለፍለት፣ እንቅልፉ ይውጣለት፣ አትቀስቅሱት፣ አትቀስቅሻት፣ እንዳትቀሰቅሷቸው ይባላል። ለምን? እስኪያልፍላቸው እረፍቱ ጥሩ ስለሆነ። ስለዚህ ዛሬ እህታችን አረፈች፣ ተኛች። ምንም በአካለ ነፍስ ልትሞት ባትችልም በስጋዋ ተኛች። አካሏ ይፈርሳል፣ ሁላችን እንደምንፈርስ አፈር ይሆናል። ግን ለሷ እንቅልፍ ነው በስጋዋ። ጌታ አልዓዛርን ከሞት አስነስቶታል። ከተነሳ በኋላ ሳይቆጨው አይቀርም። ሁላችንም ብንሆን የእሱን ምስጢር ያዘጋጀልንን የህይወት ዓለም ስላላየን ነው እንጂ ያችን ብናይና በስጋ ሞተን አንድ የሚያስነሳን የእግዚአብሔር ቅዱስ ሰው ቢመጣ መነሳትን አንፈልግም። ምክንያቱም እንደገና በዚህ ዓለም መጨማለቅ አንፈልግም። እንኳንና የእሱን መንግስት ያየ ዓለመገነትን ያየ ቀርቶ አሜሪካን የነበረ ወደ ኢትዮጵያ ተመለስ ቢባል እሺ ብሎ አይሄድም። ወይም ከባለስልጣኖች ጋር ግንኙነት ያለው ወይም ደህና ገንዘብ ያለው እዚያ ሄጄ እሰራለሁ የማይል ከሆነ ግን አብዛኛው የኔ ቢጤ ግን አይፈልግም። ህዝቡ ብልጥ ነው፣ ሲሞት ብቻ ነው። ኢትዮጵያ የአስከሬን ድሃ አይደለችም። በእውነቱ በስጋ መኖር ባልፈለግንበት ምድር ስንሞት ወስዳችሁ ቀበሩ። እዚህ ያሉትን ሙታን ማጣበብ ከዜሮ ተነስተው ሬስቶራንት ከፍተው አጠገባቸው ከፍተን ምናከስራቸው አልበቃ ብሎ ከእንቁላል ንግድ ተነስተው ታላላቅ ሆቴሎች እስከ መስራት ደርሰው አጠገባቸው ሄደን አሜሪካ የመጣ እየተባለ መቼም የሀገር ጥላው ከባድ ነው፣ ስሙ ከባድ ነው። በዚያ ብቻ እነዚያን እያከሰረ ያ አልበቃ ብሎ ደግሞ ዛሬ እንደሰማሁት ከሆነ አንድ ሰው ብቻ ነው አሉ ኢትዮጵያ ውስጥ ሌላው ያልሰራውን ሰራ የተባለ መስቀል አደባባይ ላይ ይሄ ኮመርሻል ምንድነው ይሄ ማስታወቂያ የሚታይበት ማንም ያልሰራት ሄዶ ያችን ተከለ። በዚህ በማስታወቂያ ገንዘቡን ያገኛል፣ ታክሱን ይከፍላል፣ ቁጭ ብሎ ብር ይበላል። ወይም ወገኖቻችን ያልሰሩትን ወገኖቻችን ያላገኙትን ጥበብ በማሳወቅ ቢሆን ጥሩ ነው፣ በማግኘት በመስራት ቢሆን ግን ሄደን እዚያ ወገኖቻችን እናጣባለን። በጣም የሚገርመው እንኳን ቄሶቹ መነኮሳቱ ቁልቢ ተስለን ሱባኤ ገብተን የሚገርም ነገር በስንት ጸሎት በስንት ለቅሶ አውሮፕላን ውስጥ ተሳፍረን እንኳን ሆስተሶቹ ውጣ የሚሉን እየመሰለን ልባችን እየመታ መብረሩን እንኳን አላምን ብለን አሜሪካን ገብተን ፓስፖርቷን ካገኘን በኋላ ዶላሯን እንይዝና አዲስ አበባ ስንት ሊቃውንት መቃብር ቤት ውስጥ ደጅ እየጠኑ 10 ዓመት 15 ዓመት በላይ ሄደን መቼም አሁን ያው ብላ ተባላ ነው አሉ የብር ነገር ልዩ ሆኗል። ሄደንና ጎርሳለን ወዲያው እነዚያ መቃብር ቤት እያሉ እኛ ለቃ እንሆናለን፣ ወዲያው ጳጳስ እንሆናለን። ይሄ ጥሩ አይደል። ስለዚህ አሁን በህይወተ ስጋ ወደ ማንፈልገው አህጉር ወደ አፍሪካ ወደ ሶስተኛው ዓለም ሄዱ ብንባል አልሄድም። ለምን? የተሻለ ሀገር ስለሆነ። ቅዱስ ጳውሎስ ለዚህ ነው ፊልጵስዩስ 1:23 ላይ ሊሄድ አለ ከክርስቶስም ጋር ሊኖር እናፍቃለሁ። እኛ የምንፈራውን ሞት ቅዱስ ጳውሎስ ናፈቀው። ለምን? ዓለመገነትን አይቶ ስለነበር ያያት ስላለ። ድሮ እናቶቻችን አሉ በጥንት ዘመን በንጉሱ ጊዜ ወደ አሜሪካ ወደ አውሮፓ ልጆቻቸው ስኮላርሺፕ አግኝተው ሲመጡ ኤርፖርት ሸኝተው ሲመለሱ ቀብረው እንደተመለሱ ነው አሉ እናቶቻችን። ለምን? በአሜሪካን በአውሮፓ ባደጉ ሀገሮች ያለውን መልካም ነገር አያውቁም እናቶቻችን። የሚታያቸው ጨለማ ነው። ምን ይበላሉ፣ ምን ይጠጣሉ፣ ከማን ጋር ይኖራሉ ጨርሰው እስኪሄዱ አያምኑም እናቶቻቸው። ለምን? ስለማያውቁት
አገር ከሁሉም በላይ ያችን ከኢትዮጵያም እንኳን ያችን የተወለዱባትን ሰፈር ነው አገር የሚሏት። ሌላ አያውቁ ስለማያውቁ በዚህ ቀይ ሽብር ምክንያት የአራቱን ማዕዘን በር ከፈተው እግዚአብሔር የኃያላኑ የሀብታሞችን ያደጉትን ሀገሮች ጀብቶች ላከ። በሱዳን በጎረቤት ሀገሮች አመጣ። ለጨቢያ ቀይ ሽብር ቢጎዳንም ነገሩ ለበጎ ጠቅሟል። በሌላ በኩል አሁን ከዚያ የመጡ ያን ጊዜ የመጡ ልጆች ወላጆቻቸውን እናቶችን መጋበዝ ጀመሩ። አሜሪካን አዩ፣ ካናዳን አዩ፣ አውስትራሊያን አዩ፣ አውሮፓን አዩ። የተሻለ ሆኖ አገኙት። እንኳንና ድሮ ሲመጣ ለነበረው ልጅ ማልቀስ ቀርቶ እዚህ ሀገር ለቀሩት መጸለይ ቁልቢ መሳል ጀምሮ እንዲመጡላቸው። ለምን? የተሻለ መሆኑን ስላዩ። እኛም የተሻለ ያን ቅዱስ ጳውሎስ ያየው ብናይኖረው ማንም የሚጣላ የለ፣ ለዚህ ጊዜያዊ ነገር የሚታበይ የለ፣ የሚዋሽ የለ፣ ብቻውን የሚበላ የለ፣ ለስልጣን ብሎ ወገኑን ለወሳ ብሎ ለወጥ ብሎ ለምንም ለማንም ብሎ ሚስቱን የሚፈታ የለ፣ ባሏን የምትፈታ የለች፣ ባልንጀራውን የሚከዳ የለ። ለምን? ጊዜያዊ ነገር ላይ ያን ስላላየን ነው ወገኖች። ነገር ግን እንዳየው አድርጎ የሚያምን ይህ ሁሉ በእሱ እንደሚከናወን ትንሣኤ ሙታን እንዳለ አምኖ እንደ ቃሉ የሚኖር የእግዚአብሔር ልጅ ኢየሱስ ክርስቶስን ድምፅ ሰማ ማለት ነው። ሰማ ማለት ነው። አሁን ድምፁን የሰማ ሰው ድምፁን በመስማቱ ፍጹም ይሆናል ማለት አይደለም። ከኃጢአት ነፃ ይሆናል ማለት አይደለም። በምንም አይነት እኛ ክርስቲያኖች እኛ በምንሰራው መልካም ስራ እግዚአብሔር ያሳልፈናል ማለት አይቻልም። ያሳልፈናል ማለት ከሞት ወደ ሕይወት፣ ከሞት ወደ ሕይወት፣ ከኩነኔ ወደ ጽድቅ የምናልፈው ባለፈልን ጌታ በኢየሱስ ክርስቶስ ነው። በፍጹም ቅድስናው ፍጹም ትእዛዙን በመጠበቁ የባህሪ አባቱን ደስ በማሰኘቱ እኛን ወክሎ ማለት ነው። በእሱ አሸናፊነት ነው አሸናፊዎች ሆነን ወደ ዓለመ ገነት የምንገባው። እንዴ ሁላችን ሩጠን እኮ አይደለም። ኃይሌ ገብረስላሴ አሸነፈ ሲባል እኮ ኢትዮጵያ አሸነፈች ነው የሚባል። እኔ ቁጭ ብዬ አንድ 2-3 ኪሎ ሜትር ሩጬ የማላውቅ ሰውዬ ትከሻዬን እነፋለሁ ያንቀ ልክ እንደሮጥኩኝ ሁሉ። ለምን? በኃይሌ ገብረስላሴ እኔ ስላሸነፈ ክብር ይሰማኛል። ይሩጠው በቀደሙት ጌታችን ኢየሱስ ክርስቶስን ያሸነፈልን እሱ ነው። ባሸነፈልን በሱ አሸናፊዎች ነን። በደሙ ወደ ዘላለም የእሱ መንግስት በገባልን በሱ እንገባለን። በደሙ ወደ ገባልን ወደ ዓለመ ገነት እንገባለን። በቀኝ ተሰቅሎ የነበረው ወንበዴ ቀድሞ ገብቶ አይተናል። ይሄን አምኖ በተስፋ የሚኖር የእግዚአብሔር ልጅ ድምፅ ሰማ ማለት ነው። ነገር ግን ድምፁን የማይሰሙ ሙታን አሉ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 14 ላይ ምን ይላል? አሁን ማነብላችሁ ድምፁን የሰሙትን ነው፣ እንደናንተ ብልሆችን ነው። ከዚያ ዝቅ ብሎ ደግሞ ድምፁን የማይሰሙትን ነው። ምን ይላል? እኛ ወንድሞችን የምንወድ ስለሆን አለ ቅዱስ ዮሐንስ ሐዋርያትን በዘመኑ የነበሩ ክርስቲያኖችን ወክሎ፣ እኛ ወንድሞችን ስንወድ ማለት ሰው የሆነውን ሁሉ ማለት ነው። እኛ ወንድሞችን የምንወድ ስለሆን ከሞት ወደ ሕይወት እንደተሸጋገር እናውቃለን። አሁን ሳንሞት አሁኑ ወንድሞችን የምንወድ ስለሆን አለ ቅዱስ ዮሐንስ። እኛ ወንድሞችን ሲል ወንድሞች የሚላቸው ሰዎችን ነው። ሰው ሲል ደግሞ ወዳጁን ብቻ አይደለም ጠላቱንም ነው። ክርስትና እንደዚያ ክርስትና የሚወደው ወዳጁን ብቻ አይደለም ጠላቱንም ነው። ጠላትህን ውደድ፣ የሚረግምህን መርቅ፣ ለሚያሳድህም ጸልይለት ስለሚል፣ ስለዚህ እኛ ወንድሞችን የምንወድ ስለሆን አሁኑን ከሞት ወደ ሕይወት እንደተሸጋገር እናውቃለን። ለዚህ ነው ክርስቲያኖች ሲሞቱ ሞታቸው እረፍት እንጂ ሞት አይባልም። ነገር ግን እውነተኞች ሙታን እነማን ናቸው? አሁን ምንድነው የሚለን? ምንድነው የሚለን? እኛ ወንድሞች ሆይ እኛ ወንድሞችን ስለምንወድ ከሞት ወደ ሕይወት እንደተሻገር እናውቃለን ይልና ወንድሙን የማይሞት
በሞት ጥላ ስር ይኖራል። ወንድሙን የማይወድ በሞት ጥላ ስር ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነውና ይነዋል። ወንድሙን የማይወድ በሞት ጥላ ስር ይኖራል። ይህ አሁን እንግዲህ ድምፁን አልሰማም ማለት ነው። እኛ ራሳችን ካህናት እንኳን ሆነ እየቀደስ እያቆረብ እየዘመረ እያስተማረ እየባረን በጥላቻ የምንኖር ከሆነ አልሰማንም። ከኛ ይጀምራል። አልሰማንም። ቆራቢዎች እየቆረቡ በጥላቻ ቂም በቀልን፣ ቅሬታን በውስጣቸው ይዘው የሚቆርቡ ከሆነ አልሰሙትም፣ አልሰማነውም ማለት ነው። ስለዚህ ቃሉ የሚለው ምንድነው? ወንድሙን የሚጠላ በሞት ጥላ ስር ይኖራል ከሆነ ለቅሶው ለዚህ ወንድሞች ቅሬታ ይዘን የምንኖር ካለን ተንቀሳቃሽ ሙታን እንባላለን። ተንቀሳቃሽ ሙታን። ሙት ማለት በቅሬታ የሚኖር ምንድነው የሚለው ቃሉ? በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ። ራእይ 3 ላይ የሚከፍትልኝ ባገኝ እገባለሁ። በደጅ ቆሜ አንኳኳለሁ። ምን ብሎ? ታረቅ። ከተጣላ ወንድም ጋር ታረቅ። ወንጌሉም የሚለው ማቴዎስ 5 ላይ የሚናገር ወደ ቤተ መቅደስ ስትመጣ ቅር ያሰኘ ወንድምህ ትዝ ቢልህ መባውን አስቀምጠህ ተመልሰህ ሄደህ ከሱ ጋር ሰላም ፈጥረህ ናና የሰማዩን አባትን ይቅር በለኝ በለው፣ ይቅር ይልሃል። ነገር ግን ያን ሳታደርግ ዝም ብለህ መጥተህ ይቅር በለኝ የምትለው ይቅር አይልህም። እግዚአብሔር እውነት ነው፣ ቃሉ እውነት ነው፣ አያዳላም። እውነት ስለሆነ ነው በአዳም ምክንያት በልጁ ላይ ሞትን የፈረደው። በአዳም ላይ ፈርዶ ስለነበረ ያን ፍርድ ማንሳት ስለማይችል ፍርዱ እውነት ስለነበረ በሱ ፈንታ የሚሞትለት ልጁን ነው የሰጠው። ደግሞ የሚገርመው ይቅር ያለን እኮ የታረቀን እኮ ደግሞ በልጁ ነው እንጂ በእኛ አይደለም። ለበደልነው ለእኛ ልጁን ልኮ ነው። ስለዚህ ወገኖች የእግዚአብሔርን ድምፅ መስማት ማለት በፍቅር መኖር። በፍቅር መኖር ማለት ደግሞ ከተጣሉት ጋር በመታረቅ ነው። ለምን ሳንጣላ አንኖርም? በዚህ ያለ እንኳን እኛ ከብቶቹ ይጣላሉ፣ እንኳን እኛ እንስሳት ይጣላሉ። ተምኡ ወኢታብሱ፣ ተቆጡ ሰዎች ናቸው። ስጋን የለበሳችሁት የእግዚአብሔር መንግስት የማይወርሰው በሞት በመቃብር የሚቀጣው የሚመጣው ዘላለማዊ አካል የማይወርሰው ሮሜ 15 ላይ ማን ነው? አንደኛ ቆሮንቶስ 15 ላይ እንደሚለው የማይወርሰው ወገኖች። ስለዚህ ለዚህ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ። የሚከፍትልኝ ማለት የሚታረቅልኝ ነው። ሌላ ምንም ነገር የለም። ይቅር እንድለው ነው። ሌላ ምንም ነገር የሚከፍትልኝ ባገኝ እገባለሁ ይልና አብሬው እንጀራ እበላለሁ ይላል። እንጀራ ዓለም ገነት፣ እንጀራ የእግዚአብሔር መንግስት፣ እንጀራ ራሱ ኢየሱስ ክርስቶስ፣ እንጀራ ራሱ እግዚአብሔር፣ ከሱ ጋር መኖር። የሚከፍትልኝ ባገኝ እገባለሁ፣ አብሬው እንጀራ እበላለሁ ማለት ይቅር እለዋለሁ፣ አብረን እንኖራለን። ስለዚህ የበሩ ቁልፍ ወገኖች በሩን መክፈት ማለት ለይቅርታ ፈቃደኛ መሆን ነው። ለይቅርታ ፈቃደኛ መሆን ማለት ነው። ስለዚህ ከራሴ ጀምሮ የእግዚአብሔር ቃል አይዋሽም፣ እውነት ነው። ድምፁን መስማት ማለት ልንጣላ እንችላለን፣ ልንጋጭ እንችላለን። ባል ከሚስት ጋር፣ ሚስትም ከባል ጋር፣ እህት ከወንድም ጋር፣ ወንድም ከእህት ጋር፣ እናት ከልጅ ጋር፣ አባት ከልጅ ጋር፣ እኛም ካህናቱ ከምዕመናን ጋር፣ አንዳችን ከአንዳችን ጋር ልንጋጭ እንችላለን። ነገር ግን የእግዚአብሔርን ድምፅ መስማት ማለት ሽማግሌ ሌላ ሰው ሳይገባ ብንችል ሌላ ሰው ሳይገባ ራሳችን ዛሬ አስታራቂ የምንባለው አጣልተን ስለምንሄድ ጨማምረን ስለምንሄድ ራሳችን
እንዲያውም አሜሪካ ለመሄድ ይገርማቸዋል። አሜሪካ ለመግባት እኔ ጊዜ ያገኘው ጊዜ ለምወዳቸው ወንድሞች እንኳን አልነገርኩም። ለምን? ምስጢር እንዳትወጣብኝ። የሚያውቁ ሰዎች ብቻ ናቸው የሚያውቁ። ምስጢር ወጣች እንደሆነ እቀራለሁ በሚል ለምን? አሜሪካ ከዚያ ከምፈራው ነፃ ያወጣኛል ስላሰብኩ። ስለዚህ የእግዚአብሔር መንግስት ከአሜሪካ በላይ የምንጠብቀው ተስፋ ነው። ማንም ሊያውቅብን አይገባም። በምስጢርም ይሁን በምን ራሳችን ከዚያ ሰው ጋር ሄደን ማረኝ ማሪኝ ብለን ልንወድቅ ይገባል። ይቅርታ መጠየቅ ውርደት አይደለም። ይቅርታ መጠየቅ ጉብዝና ነው፣ ብልህነት ነው። ኩኑ ጠቢባነ ከመ አርዌ ምድር፣ እንደ ርግብ የዋህነትን ሳትለቁ እንደ እባብ ብልህ ሁኑ ነው። ብልህነት ማለት ወድቆ ይቅርታ መጠየቅ ሚስትን፣ ወድቆ ይቅርታ መጠየቅ ባልን፣ ወድቆ ይቅርታ መጠየቅ ወንድምን ወገንን ያከብራል እንጂ አያሳፍርም። ስለዚህ የልህን መንፈስ፣ የቂመኝነትን መንፈስ፣ የምቀኝነትን መንፈስ፣ የቅናትን መንፈስ ከንቱ ለማድረግ እኛን የሚዋጋንን መንፈስ እሱ ጠራርጎ ሊያስወግድልን የሚችለው በቅዱስ ቁርባን በቃሉ ይቅር ስንል ኢትዮጵያውያንን ይጎዳል። ይሄ ብቻ እንግዲህ እግዚአብሔር ይመስገን ኢጣሊያማ አንደኛ በአንደኛው ዓለም ጦርነት አልተነካንም፣ ጠብቆን ነው የኖረው። ኢጣሊያንም እኮ ለ5 ዓመት የፈቀደለት መንገድ እንዲሰራ፣ ቧንቧ እንዲዘረጋ፣ ህንፃዎችን እንዲሰራ ነው። የዓለምን ጥበብ እንዲያሳየን ነው። ከዓለም ጋር እንዲያስተዋውቀን ነው። ለዚያ ነው ብዙ ጊዜ ያላቆየው። ብዙ ጊዜ ቢያቆየው ኖሮ ስልቾች ነን እኛ፣ እጅ እንሰጥ ነበር። አርበኞችም እጅ ይሰጡ ይሆናል፣ አይታወቅም። ነፍሳቸውን ይማር ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው ይባላል። እንጃ እንግዲህ ወደ አውሮፓ ይሁን ወደ የት ሲሄዱ አንድ ሞተር ነበረች ያሉ አውሮፕላን ነው እና ሲሄዱ ዋይ 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 እያለች ያልደርሳለች። አንተ ኧረ ይሄን ፓይለት እባክህ ጠይቅ፣ ኢትዮጵያዊ ነው ነጭ ነው ይላል። አብሮ ያለው እንዴ አባታችን ነጭም ሆነ ኢትዮጵያዊው እያበረረው አይደል? የለም የለም ኢትዮጵያዊ ከሆነ ሰልችቶት የለቀውና ጉድ ይሆናል። ወገኖች እኛ ስልቾች በጣም ስልቾች። ስለዚህ ኢጣሊያ የገዛን ገዛን አይባል። ቢቆይ ኖሮ ስልቾች ስለሆን እጅን ሰ የፍልስጤሞችን ውሰዱ፣ ሌሎችን ውሰዱ። ይገርሙ ነው፣ አይሰለችም። እኔ ግርም ይለኛል እኔ የሰው ልጅ እንዴት አይሰለችም? ከሰለ ዘላለም ሲሞቱ ዘላለም ሲሰለፉ እኔ አንዳንድ ጊዜ ምን ነው ይሄን ጥንካሬ ለክርስትና የምታደርግልን አይደለም? በእውነቱ ለዘላለማዊው ለምድራዊት ነፃነት ያን ያህል ተስፋ ባለመቆረጥ ከሄዱ። ስለዚህ ወገኖች ሞኞች አሉ። የሚጠቅመን ይቅር ማለት ነው። የቂም በቀል መንፈስ የሌለ መንፈስ የሚይዛል በነፃነት ይኖር። ገላትያ 5 ላይ እኮ የሚነግረን እንዴ በነፃነት እንድትኖሩ ክርስቶስ ነፃ አወጣችሁ። ከእንግዲህ በባርነት ቀንበር መልሳችሁ አትያዙ። በባርነት ቀንበር መኖር ማለት እኮ በቂም በቀል መኖር ማለት። በቂም በቀል መኖር እኮ ባርነት ነው፣ እስር ቤት ነው፣ ስቃይ ነው። ሰው የተናገረውን ይዞ መኖር ስቃይ ነው ላይ ነው። ያ ተናጋሪ እኮ ብልጥ ነው። አንድ ጊዜ ወሮሮ ተናግሮ እሱ እኮ ስራውን እየሰራ ነው፣ በነፃ ነው የሚለው። እኛ ግን ቋጥረን እንሰቃየን። አልፎ ተርፎ ለስትረስ ለካንሰር ሌላው ማሳልፎ ሊሰጠን ይችላል፣ ሰላምን ይነሳል። ስለዚህ ወገኖች እግዚአብሔር ያደረገልን ታላቅ ነገር በልጁ ሞት ይቅር ብሎናል። በልጁ ሞት ሌላ ለማዘጋጅቶልናል። በልጁ ሞትና ትንሣኤያችን አረጋግጧል። በልጁ ዘላለማዊነታችን ተረጋግጧል። ሞኞች አንሁን። ስለዚህ ልምምድ እናድርግ። ከተጣላነው ጋር እንታረቅ። ለምን? ወንድሙን የማይወድ በሞት ጥላ ስር ይኖራል። ስለዚህ ካለቀስን ጌታ ለካ ለዚህ ነው ቀራንዮ ላይ ሆኖ የሚያለቅሱለትን ሴቶች ምንድነው ያለ? ካለቀሳችሁ ለራሳችሁ አልቅሱ። ደግሞ ይቅር ከተባልን ደግሞ ይቅር ባዮች ነው። በእውነቱ እንደ አቡነ መልከጼዴቅ አቡነ መልከጼዴቅ ሰው ይቅር እስኪላቸው ድረስ እንደምታዩት ታወቃላችሁ። ወይለኛ ግን
ያ ሰው ራሱን ዝቅ አድርጎ በሚገባው ጥፋቱን አምኖ አባታችን ይማረኝ ብሎ ከጫማ ከወደቀ ሌላ ሰው ናቸው። በቃ ያን ሰው እንደነበረ ነው። ጌታ እኮ እኛን ይቅር ሲለን እኮ ወገኖች፣ ጌታ ይቅር ሲለን እኮ ፍጹማን ቅዱሳን ጻድቃን እኮ ነው የምንሆነው። አያስበውም እኮ ያን የሰራ ነው። ካሁን በፊት ነግራችሁ እንደሆነ አላውቅም። እዚህ በመካከለኛው ምስራቅ አንዲት ጎበዝ ክርስቲያን ወጣት ነበረች አሉ። ይህን ዓለም እንደ ሞተ ውሻ እንደ ውሻ ሬሳ እንደ ሞተ እባብ ንቃው በጸሎትና በስግደት በቃሉ የምትበረታ ተገለጠላት አሉ። በምትችለው መጠን መድኃኒዓለም ተገለጸላት። አንድ ቀን ማንስ ስለው እኔ አባትሽ የሞትኩልሽ ጌታ ኢየሱስ ክርስቶስ ነው። ደስ ብሏት ሰግዳለት ለነፍስ አባቷ ትናገራለች። ነፍስ አባቷ ደግሞ የለም ሰይጣን ይሆናል አትበኝ፣ ሊያሳስትሽ ይሆናል አይደለም ይታወቃል አይደለም ትላለች። በእንግዲያው መሆን አለመሆኑን እንግዲያ አንድ ነገር ልንገርሽ። እሺ ለነፍስ አባቴ ልነግረው የፈራሁት የከበደኝ ኃጢአት አለኝ ይላሉ ቄሱ። በነገራችን ላይ እኛ ቄሶችም እኮ የቄስ ነፍስ አባት አለን፣ ይሄን ወቁ። ስለዚህ ለነፍስ አባቴ ልነግረው የከበደኝ ከባድ ኃጢአት አለ። አንቺ ግን አሁን መቃብር ሆነሻል፣ ገመናን ሁሉ የምትሸፍኝ የምስጢር መዝገብ ሳጥን ሆነሻል። ለአንቺ ይንገርሽ፣ አንቺን ሳይኳን እንዳፍር ኑዛዜ ማለት እኮ ለማፈር ነው፣ በማፈር ክብር ስለሚገኝ ለአንቺ ይንገርሽ እነግረዋለሁ። እሺ ትላለች። ከዚያ ተንበርክከው ኃጢአታቸውን ለመድኃኒዓለም ይናገራሉ። እኒህ ሰውዬ ግን ስህተት እንኳን አይደለም አንድ ያደረጉት ነገር ምንድን ነው? ተናዘው ይቅር በለኝ ብለውታል። ተናዘው ይቅር በለኝ ስላሉት ይቅር ብሏል። ይቅር ብሏል። ግን ኃጢአታቸውን ነግረውታል። ተናዘዋል። ንገራት ነግረውታል። ግን ይቅር በለኝ ሳይል ተናግሮ በልንገር ቢሉ ኖሮ ሊነግር ይችል ይሆናል፣ አላውቅም። የሆነ ሆኖ ግን ተናግረው ተናዘው ይቅር በለኝ ብለውታል። በዚህ ላይ ያሉ ሁለተኛ ይገለጥላታል ለዚች ልጅ። አባቴ ኃጢአታቸውን ነገሩ ወይ? አዎ። ምን አሉ? አይ ይቅር በለኝ ስላለኝ ይቅር ስላልኩት ማስታወስ ባህሪ አይደለም። እንዲህ ነው የኛ ጌታ። ሁላችን እኮ ለዓለመ ገነት ለመንግስተ ሰማያት ባለ ተስፎች የሆነው ይቅር ስለሚለን ፍጹማን ስለምንሆን ነው እንጂ አንደድፍ እኮ መግባት አይችልም። እንዲህ ያለ አባት ነው ያለን። ይቅር ባይ አባት ነው ያለን። ይቅር ባይ ጌታ ነው ያለን። የዲያብሎስ ልጆች ናቸው ተንኮልን ቂምን ቋጥረው የሚኖሩ። የእግዚአብሔር ልጆች የዋሃን ናቸው፣ ይቅር ባዮች ናቸው፣ አስታራቂዎች ናቸው፣ ታራቂዎች ናቸው። ስለዚህ ወገኖች ሞኞች አሉ። ከተጣላነው ጋር ለመታረቅ ልምምድ እናድርግ። በጣም የሚገርማችሁ ሰይጣን እንዴት እንደተጫወተብን ዛሬ ለምሳሌ ልበላውን ከአንድ ከተጣላሁት ሰው ጋር እታረቃለሁ ወይም የዛሬ ወር የታረቁ ልበል ወይም የዛሬ ዓመት ልበል የታረቁት ያን ሰው ታርቀናል። በኋላ ከአንድ ሰው ጋር ስናወራ ያ የዛሬ ዓመት የታረቁት ሰው በአጋጣሚ እኛ ባለንበት ያልፋል። ሰላም ይለናል፣ ሰላም እንለዋለን። አለፍ ሲል ታውቋለኝ ሰው ይለዋለሁ። ሰው እንዳይመስል በዚህ ጊዜ እንዴት አድርጎ በድሎኝ መሰለኝ ሲያባር ገናት እኮ ይዘናት ነው። ይህ ዲያብሎስ እኛን ከተጫወተበት ጥበብ አንዱ ነው። ለዚህ መድኃኒቱ ምንድን ነው? ከተጣሉት ጋር አብሮ መብላት፣ አብሮ መጠጣት፣ አብሮ መስራት፣ መታገል፣ እንዲረሳ ፈጽሞ ባይረሳም እንዲናቅ። ያለዚህ አሁን እኮ የተያዘው ታረቁ እንኳን ሲባል አይ በምንም አይነት የአባቴን አጥንት የልጅን ስጋ አንድ በምንም አይነት ታዲያ ቂም ይዘሽ እንዴት ትቆርቢያለሽ? አይ እኔ እኮ ቂም የለኝም። አይ እንደው ራሴን አብልዬ መኖር ስለምፈልግ። እስኪ አሁን እንዲህ አይነት ቋንቋል እኔ በሰላም መኖር ስለምፈልግ ቂም የለኝም እና ቂም ከሌለሽ ለምን አይ ስም አይሆንም። በእንደዚህ አይነት ክፉ መንፈስ ክፉ አስተሳሰብ ሰይጣን እየተጫወተብን። ስለዚህ ሙታን የእግዚአብሔርን ድምፅ የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ አለ፣ ያው አሁን ነው አለ። ስለዚህ ወገኖቼ ሙታን የሚለን እኛን ነው እንጂ በስጋ የሞቱትማ ወደሚጠበቀው ወደሚናፈቀው ነው ይሄዱ። ስለዚህ በቅሬታ የምንኖር ድምፁን እንስማ።
ሲያንኳኳ እንክፈትለት። በደልን እንተው፣ ትንሹንም እንተው፣ ቁጥር ስፍር የሌለው በደላችንን ይተውልናል የኛ ጌታ እና የእሱን ድምፅ ይቅር በሉ የሚለውን ድምፅ እንግዲህ እኮ ይገርማቸዋል። አንደኛ ቆሮንቶስ ምዕራፍ 13 ላይ ምን አለ እንዴ? በሰማይ መላእክት እንደ ደወል ብጮህ አለ፣ በመላእክት ቋንቋ ብናገር አለ። ፍቅር ከሌለኝ ዋጋ የለውም። ትንቢትን ሁሉ ባውቅ ትንቢትን ብናገር አለ። ተራራን የሚያፈርስ እምነት ቢኖረኝ አለ። ያለኝን ገንዘብ በሙሉ ለድሆች ሽጬ ለድሆች ብሰጥ አለ። ያ ማለት ያለን እውቀት፣ ያለን ጉልበት፣ ያለን ጊዜ፣ ያለን ነገር ሁሉ ለድሆች ብሰጥ አለ። ይህ ሁሉ አልበቃ ብሎ አለ ስለ ሃይማኖቴ በነደደ እሳት ውስጥ ገብቼ በእሳት ብቃጠልም አለ። ይሄን ሁሉ ግን እያደረጉ ፍቅር ከሌለኝ ይሄ ሁሉ ከንቱ ነው። አንዳንድ ጊዜ ያለ ፍቅር ምን ዘመረው ዝማሬ፣ ምን ቀድሰው ቅዳሴ፣ ምን ቆርበው ቁርባን፣ ምናገለግለው አገልግሎት፣ ምን ሰጠው ገንዘብ ተቀባይነት ያለው ይመስለናል። ይሄ ሞኝነት ነው። ከቃሉ ውጭ መሆን አንችልም። በስጋ ደስ ብሎን በነፃነት እንድንኖር፣ በሚመጣውም ተስፋ ተስፈኞች ሆነን እንድንኖር፣ ዲያብሎስም ደግሞ ድሮ ያታለለው ላይበቃው አሁን ደግሞ እንዳይጫወትብን የይቅርታን መንፈስ እንወቅ። ሙታን ይሆን ለነገሩ ሁላችንም ሙታንን ማለት ይቻላል። ለምን? ኃጢአት የሌለበት ስለሌለ። ኃጢአት ካለው አንድ ሰው ሞት ነው የሚባል። ስለዚህ ወገኖቼ ወንድሙን የሚጠላ በሞት ጥላ ስር ይኖራል። ወንድሙን የማይወድ በሞት ጥላ ስር ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነውና ነፍሰ ገዳይ ነው የሚል። ስለዚህ ሰውን መጥላት ነፍሰ ገዳይነት ነው። እግዚአብሔር መንፈስ ቅዱስ ከዚህ ሁሉ ያድነን። ሞተ ስጋ እረፍት እንጂ ሞት እንዳልሆነ እሱ ያስተምረን። እረፍት ሁላችንንም እንደዚሁ ስናርፍ ያለ ቂም ያሳርፈን። በንስሐ ተመልሰን በቅዱስ ቁርባን ታድሰን ይቅር ብሎን ለማረፍ ያብቃን። አንዳችንንም ዲያብሎስ ከንቱ አድርጎን እንዳይቀር እግዚአብሔር መንፈስ ቅዱስ ይርዳል። ነፍስ ይማርልን፣ ያዘኑትን ያጽናናልን። ብፁዕ አባታችንን እግዚአብሔር ይጠብቅልን። በዚህ ዕድሜያቸው ተመልከቱ። በዚህ ዕድሜያቸው ከዚያ አንስተው መምጣት ይሄን ያደረገው ምንድን ነው? ፍቅር ነው። እና አሁን በሀገራችን ታላላቅ ዛፎች ስላለቁ ድርቅ ገባብን። ዛፍን ተንከባክበን ማሳደግ በእነ ዩጋንዳ በሌሎች ያምራል እንጂ እኛ ባህሉ ስለሌለን መቁረጥ ነው። በመወደቀው መደሰት ነው። ዛፎች እየጠፉ ድርቅ ሆነብን። አሁንም እድሜ እውቀት የሆናቸው አባቶቻችን ከጠፉ አደጋ ነው ለኛ እና ጸሎታቸው፣ በረከታቸው፣ ምክራቸው፣ የእድሜ እውቀታቸው እንዲጠቅመን ያቆይልን። እግዚአብሔር እናንተንም ይጠብቃችሁ። እናንተ መልካም ብትሆኑ፣ እናንተ ጥሩዎች ብትሆኑ ይሄ ሁሉ ማይረግ አንዳንድ ጊዜ ዝም ብለን ኔጌቲቭን ብቻ እያወራ ስትረስ ውስጥ ያስፈልግ እግዚአብሔር ሀባ ያለውት በዘይት ኃጢአት በየተበዘ ጸጋ እግዚአብሔር ብዙ ኃጢአት በበዛበትም የእግዚአብሔር ጸጋ ደግሞ ከዚያ ሁሉ ኃጢአት በላይ ይሆናል ይላል። በእኛ ይታያል። ይሄ ጥሩ አይደለም። በማህበራዊ ኑሯችን እርስ በርሳችን ግን ከኛ በላይ ፍቅሩ ከኛ በላይ ጸጋ ሆኖ ዶሮ ጫጩቶቿን በክንፎቿ ሰብስባ እንድትይዝ ይችን ቤተክርስቲያን በረድኤት ክንፉ ሰብስቦ ሊይዘን ባረከልን። ይህች ቤተክርስቲያን በዓለም ዙሪያ ባትኖር ምን ነበር የሚውጠን? ቤተክርስቲያኗንም ይጠብቅልን። ለሀገራችን ሰላምን ይስጥልን። መላ አፍሪካን አንድ ያደርግልን። ያለንበትን ሀገር ሰላም ያደርግልን። ለዓለም ሁሉ ሰላምን ይስጥልን። እግዚአብሔር የተመሰገነ ልጇን ነው ሕይወት አለው ምስክር በነፍሷ አለው ምስክር በነፍሷ አለው የእግዚአብሔር ልጅ የሌለው ሕይወትም ተስፋም የለም አምልኮቱ ባዶ ነው። ልጇን ነው ሕይወት አለው ምስክር በነፍሷ አለው ምስክር በነፍሷ አለው የእግዚአብሔር